እንዴት ነው ሃይሚ ቻልሽ ያለ ብሩክ ብቻሽን መሄድ ይሆንልሻል? እኔ እስከዛሬ ድረስ ሃይሚንና ብሩክን ካየኋቸው ጊዜ ጀምሮ ብሩክም ያለ ሃይሚ ሃይሚ ያለ ብሩክ እኔ እንጃ ይከብደኛል። ሁለቱን ነጣጥሎ ማየቱ በጣም ይከብደኛል። ስለዚህ አሁን ሃይሚ ያፈለገችውን ብታወራ እኔ እንጃ ችላ ውስጧ ፈጥቦላት እሺ ብሎላት እግሮቿ እሺ ብለው እሱን ትተው ብሩክን ትተው የሚሄዱ አይመስሉም። ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንደምንቆያችሁ ከሀገር ውጭም ከሀገር ውስጥ ያላችሁ በያላችሁበት ሁሉ ሰላሙን ያብዛላችሁ። ይቻላል እንደዚህ ይቻላል ነው መቅረት አልችልም። እሺ ነው ያገባኝም ቴጂና ለሙሺም ለሀብቴም ለሁሉም እንዴት ነው ሃይሚ ቻልሽ ያለ ብሩክ ብቻሽን መሄድ ይሆንልሻል? እኔ እስከዛሬ ድረስ ሃይሚንና ብሩክን ካየኋቸው ጊዜ ጀምሮ ብሩክም ያለ ሃይሚ ሃይሚ ያለ ብሩክ እኔ እንጃ ይከብደኛል። ሁለቱን ነጣጥሎ ማየቱ በጣም ይከብደኛል። ስለዚህ አሁን ሃይሚ ያፈለገችውን ብታወራ እኔ እንጃ ችላ ውስጧ ፈጥቦላት እሺ ብሎላት እግሮቿ እሺ ብለው እሱን ትተው ብሩክን ትተው የሚሄዱ አይመስሉም። እንደኔ ነው ቤተሰቦች፣ የኔ ሐሳብ ነው። የራሳችሁን ሐሳብ ምን ይመስላችኋል እናንተ? ትታው መሄድ ትችላለች? የእሱን ናፍቆት 4 ቀን 5 ቀን ትችላለች? ቤተሰቦች እስኪ ሐሳብ ላይ እናንተ ኮሜንት ላይ አስቀምጡልኝ ሐሳብ። ንገርልኝ። እግዚአብሔር ይፈራቸዋለሁ። ሙሺ ትቆጣኛለች። 3 ቀን 4 ቀን ነው የምቆየው። ጭራሽ 4 ቀን 4 ቀን ይሁንልሽ ከቻልሽ ሰው ነው ምልክብሽ። እንዴት የሚከታተለኝ ነው ጋሽዬ ነው የጠየቀዋለሁ። አረ ብሎኛል። አታካብዱላት ነው ብሎ አረ ዝም ብላችሁ ስካይላይት ላይ ነው የምደግስልሽ። አንቺ ዝም በይ እስቲ። አንቺ ነሽ የምታቃጥለው። አንቺ ዝም በይ። ለኔ የሚገባ ጥሎሽ ከሌለ እንደ ጎመጀት ቀራት አለ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ደህና ነን። ፈጣሪ ይመስገን፣ እግዚአብሔር የተመሰገነ ይሁን አለሁኝ። እናንተ እንዴት ናችሁ? ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬ እንግዲህ ብቅ ብዬላችኋለሁ። ዛሬ የመጣሁት ትንሽ ደስ ፕራንክ ላደርገው ነው ብትለኝ እኔ ደስ ይለኛል። አሁን የቀደሙን ሐሳብ ቀደም ያነሳችሁን ሐሳብ ወደ ሐዋሳ ልሄድ ነው ያለችውን ሐሳብ ዝም ብላ ለፕራንክ ነው እንጂ አንተን ትቼ መሄድ አልችልም ብላ ብትለው ደስ ይለኛል። ቤተሰቦች እንደዛም ነው የሚመስለኝ። እኔ እንደዛ ነው የምጠብቀውም የምገምተውም እንደዛ የሚልም ደስ የማይልም ነገር ልበለው። ለእኔ ደስ ይላል፣ ግን ደግሞ ለእናንተ ደስ ላይላችሁ ይችላል። የምነግራችሁ ነገር ማለት ነው። እና ያው ቡታጅራ ከመጣን ትንሽ ሰንበት ብለናል ቆይተናል እና ጥሩ ጊዜያቶችን እያሳለፍን ነው። እግዚአብሔር ይመስገን። ያው ስንመጣ አስበን የመጣ ነው፣ አንድ ለፋሲካ ነው፣ ሁለተኛ ደግሞ ለሰርግ ነው። እና ያው ወቅቱ የሰርግ ወቅት ነው አሁን ላይ ማለት ነው። የወራቶች ምናምን የሰርግ ወር ነው እና የሰርግ ወር እስኪመስል ድረስ ሁሉም ሰው እያገባ ነው። ለዛ ነው የሰርግ ወቅት ነው ያልኳችሁ ማለት ነው። እና የፍቅር ማያዬ ተሰጠኝ ከላይ ባንቺ ነው ያየሁት የፍቅርን ጣም ከምልሽ በላይ ያለኝ መውደድ አያበቃም ምን ያህል ብታደ እንዴት ነው ቤተሰቦች እንዲህ አይነት ነገር ይሆናል? ቤተሰቦች እንዴት ችላው ትሄዳለች? አሁን እንዲህ አይነት የፍቅር ጊዜያቸው ኧረ ከባድ ነው። እኔ እንጃ አይመስለኝም ቤተሰቦች፣ አሁን የምችል አይመስለኝም። እሱም አይችልም እሷም አይሆንላቸውም ሁለቱ። ፕራንክ ነው የሚመስለኝ ቤተሰቦች። እኔ በቃ እየቀለድኩ ነው፣ ፕራንክ ነው። መጨረሻ ላይ ያንን እንደምትል እርግጠኛ ነኝ። እኛንም ብሩክንም ፕራንክ እያደረገች አልጠፋምና ካሳብሽ ትወጂኛለሽ ወድሻለሁ የእውነት የመጀመሪያ የኔ ቅመም እንዴት ነህ? በእናትህ ደህና ነሽ? ደህና ነህ? ሰላም ቤተሰቦች አለሁልሽ። በእናትሽ ትንሽ ስራ ቤት አራው ፊት ያስታውቃል። ወይኔ አረ እንዲቻላል ይከብዳል አይደል? ባይገባስ የት አይ በቃ ተይ። እንዴት ነህ? ታነካኪ ነው አይደል? ድካሙ እንዴት ይዘዋል? አረ እንዲያደክ ፊት ራስ ጠውልጓል። ሙሽ ያሳዘነች። አዎ በእናትህ ከባድ ነገር ነው። እዛ ላይ ይሄን ጎረቤት ምናምን ይባለው ነገር ባይኖር ግን ይመጣል። አይመጣም። ጎረቤት እኮ በጣም ወሳኝ ነው። የሁሉ ነገራችን ድምቀት ጎረቤት ነው እንደኔ ቤተሰቦች። አሁን ላይ ግን በእርግጥ ወደ ክፍለ ሀገር ነው እንጂ እንዲህ ወደ አዲስ አበባ ምናምን ስትወጡ እንደ አይነት ነገር የለም። ይሄ ጎረቤት ምናምን የሚባለው ነገር እዛ የለመዳችሁት ነገር እዚህ ላይ ወደ ከተማ ስትወጡ ያው ገብቷችኋል የምለው የሁሉም ነገር ድምቀት ሰው ነው።
ቤተሰብ ነው ጎረቤት ነው ብዬ ነው የማስበው እንደኔ ቤተሰቦች። ቢግ ሪስፔክት የሰፈር ሰዎች በጣም እናመሰግናለን። በዛውም ቤተሰብን ሰላም በል። ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን እኛ ያለን ፈጣሪ ይመስገን። እንግዲህ ያው ማታ የሚገርም ጊዜ እንዳሳለፋችሁ ተስፋ አደርጋለሁ አይደል? ጸደይ ጊዜ ነበረን። ያው እኔም ወጥቼ ያለ አመሰገንኩት ምናምን ለምታዩት ነው። እሁድ አለብን ቤት መልስ ቅልቅል ነው ምናምን እኔ እንጃ ቅልቅል አይመስልም ግን ቅልቅል ሰርግ ነው አይመስልም። በጣም እንደዚህ አይነት እንትን ይሄ ምንድነው ፕሮግራም አይመጣውም። ግን ደግሞ ጠይቂያታለሁ እኮ ሙሽን ያው ግዴታዬ ነው አለች። እየዞርኩ የበላሁትን ሰርግማ አበላለሁ አለች። እንዴ ግድ ነው፣ ሰውም ደግሞ ይጠብቃል። አዎ ሌላው ግን ልጠይቅህ የምፈልገው አላወራሁም ባይዘው መግቢያ ላይም ስለ ላይቡ ማለት ነው እና ጥሩ ጊዜ ነበረ። አራው ደስ የሚል ጊዜ ነበረ። ይመቻቸው የኛ ፋሚሊያንስ ቴንክ ዩ በጣም እኔ እንጃ እኔ ቃላት እችላችኋለሁ። በቃ ሲክስ አድርገው እርግጠኛ ነሽ? ቴንክ ዩ ወይኔ በሩክ በጣም ነው የማመሰግነው። እሺ ይሁንልሽ። እንዴት ነኝ ግን? አይ የፎገረች ነገር ስለነበር ነው የሰርጉ ማግስት ሰኞ እኮ አስበው ሌላ ድግስ ነው ሰኞ ራሱ። እሺ አያገባኝም። ቤት ግቢና ንገሪያቸው ሂጂና። አይደለም ንገርልኝ። እኔ ሙሽን ፈራታለሁ እግዚአብሔርን። እና ስራ ሰላም ማለት እቺ ልጅ እያለች ነበር። ደውላልኝ ሰላም ማለት ስራ ሰሪ መተሽ እያለችኝ ነበር። እኔ ደግሞ ቢዚ ሆንኩኝ። በቃ የምሬን ነው። አቀሳሰርላታለሁ እንደው። ኧረ አንተ ምን ሆነክ ነው? አቀሳሰርልሻለሁ። ደግሞ እኮ የሚመጣው ሳምንት ራሱ አለ እኛ እዚህ ቡታጅራ እዛ ራሱ ስራ አግዛለሁ ሄጄ አስባችሁታል? እስከዛኛው ድረስ ቡታጀራ ልንሆን ነው እንዴ? አንተ ቤት ጽዳት ገና ከአሁኑ ነው የተጀመረው። ጌታ የምር ቤት ጽዳት ከባድ እኮ ነው። ሰርግ ማለት ነው። እና ሰርግ ምንድን ነው? እኔ እግዚአብሔርን ትናንት ራሱ ሄጄ እያገዝኩኝ ነበረ። ላንቺም ያካብዳሉ። እንዴት? እኔ ምን ሳረግ ታገባ? እኔ ጥያቄ ነው ከቴ ያካብዳሉ። እኔ እንጃ እኔ አላወቅም። ትጫወቺ አልልሽ ከአንዳንድ ቀጥታ መልሽልኝ። ያካብዳሉ አንዴ የኔማ በጣም ነው እንጂ የሚካበደው። እንዲህ በቀላሉ ማንሳት አረድ ቤተሰብ እንዲህ በቀላሉ ተሰጥ አይሚል አራይ ሰጥልኝ ግድ በደንብ መካበድ አለበት አይደል? ቤተሰቦች በደንብ እሱማ ከሆነ የኔ ስካይላይት ላይ ነው የሚደገሰው ቤት ውስጥ አይደል? ስካይላይት ትጫወቻለሽ? ኧረ አይደለሽም አንቺም አጥቂ ነሽ። ከመጫወት አልፈሽ እኮ የምሬን ነው እንዴ? እና እኔ ጋሽዬ ነው የጠየቀዋለሁ። ኧረ ብሎኛል።